ዛሬ ዴት ነው። በፍቅር ላይ አልጫው፣ በፍቅር ላይ እበስላለሁ። ዋናው ነገር በራስ መተማመን ነው። ሰላም፣ አንተ ነህ ዛሬ የጠራኸኝ? አዎ እኔ ነኝ። መኪናው ያንተ ነው? አዎ የኔ ነው፣ በህልሜ። ይህ ለአንቺ ነው፣ ምክንያቱም ልቤን አስቀድመሽ ስለወሰድሽው ነው። አይ በጣም ቆንጆ ነው። So what's the reaction to this gift? What kind of reaction? For example, a little romantic time for the two of us? Oh, now you're being thoughtful. ወዳጆቼ ይህ ቪዲዮ ካስቃችሁ እኔም ብቻ አትተውኝ፣ ላይክ አድርጉ እና በልተክ ቻናል ሰብስክራይብ አድርጉ። ቀጣዩ ቅመም ያለው ታሪክ እንዳያመልጣችሁ። ሰሞኑን እንግዲህ እንደነዚህ አይነት ቪዲዮዎች በጣም ቫይራል ወጥተዋል እና እናንተም ምን እንዴት በቀላሉ ኤአይን በመጠቀም ቪዲዮ ጀነሬት ማድረግ እንደምትችሉ በሰራሁት ቪዲዮ ላይ ትንሽ ለመስራት ኮንፊውዥን ፈጥሮባችኋል ይመስለኛልና እሱን ዛሬ መልስ የምታገኙ ይሆናል። በመጀመሪያ ይህን ለመስራት በዋናነት VPN ማብራት ይጠበቅባችኋል። ወደ ሌላ ሀገር መቀየር አለባችሁ። ኢትዮጵያ ላይ አይሰራ። ዜን አፍተር ይህን ቪዲዮ ለመስራት የተጠቀምሁት ChatGPT እና Google Flow ነው የተጠቀምሁኝ። ስለዚህ በመጀመሪያ ፕሮምፕቱን ዲስክሪፕሽን ላይ አስቀምጥላችኋለሁ። ካራክተር ቢልድ እንዲያደርግልኝ ፕሮምፕት አስገባውለት ChatGPT ላይ ዜን ኢሜጅ ጀነሬት ያደርግልኛል ማለት ነው። ዜን አፍተር ከዛ በኋላ ነው እንግዲህ Google Flow ላይ ሄጄ ይሄን ካራክተር በመጠቀም ቪዲዮን ቢልድ የሚያደርግልኝ ማለት ነው። ስለዚህ እናንተም መጀመሪያ VPN ታበራላችሁ፣ ከዛ በኋላ ነው ወደ Google Flow የምትሄዱ ማለት ነው። ስለዚህ እንደምትመለከቱት በእንደዚህ አይነት መንገድ አመጣልኛል። ዜን ChatGPT አሁንም ይሄን ኢሜጅ በመጠቀም ስክሪፕት እንዲጻፍልኝ ጠይቄዋለሁ። ስለዚህ ይሄንን ኮፒ አድርጋችሁ ዋንስ ይሄን ኮፒ አድርጋችሁ ከወሰዳችሁ በኋላ እንግዲህ Google Flow ላይ ሄዳችሁ ነው እንግዲህ ይሄን ስክሪፕት በመጠቀም በቀላሉ ቪዲዮ ጀነሬት የምታደርጉት። ጀሚናይ ተሄዱና እንግዲህ ኒው ፕሮጀክት ላይ ትገባላችሁ። ዜን አፍተር እንደምትመለከቱት እንደዚህ ኢንተርፌስ ይመጣላችኋል። ስለዚህ እናንተ እንግዲህ ዳይሬክሽን አንዳንድ ሴቲንጎችን ማስተካከል ይጠበቅባችኋል ማለት ነው። የምትሰሩት ቪዲዮ ለቲክቶክ ነው፣ ለዩቲዩብ ነው። እንደገና ደግሞ 1 ታይምስ 2 ታይምስ ካረጋችሁት አሁን የምትሰሩት ክሬዲቱ ተሎ ያልቅባችኋል። ስለዚህ 1 ታይምስ ማድረግ አለባችሁ። እኒህን ካረጋችሁ በኋላ ሴቭ አድርጉ። ዜን አፍተር እኔ ቪዲዮ ነው መስራት የምፈልግ ምናምን ብላችሁ ለኢንስትራክሽን መስጠት ይጠበቅባችኋል ማለት ነው። አንዳንድ እንግዲህ የምትጣጣፏቸው ነገሮች ይኖራሉ። እሱን በትክክል አስተካክሉ። ስለዚህ ስክሪፕቱን በዚህ መንገድ ከChatGPT ላይ ኮፒ አድርጌ አምጥቻለሁ። ዜን አፍተር እሱም አናላይዝ አድርጎ እስከሚመልስልኝ ድረስ ይችን ፕላስ ሳይን በመጠቀም ደግሞ ካራክተሩን አስገባለታለሁ ማለት ነው። ChatGPT ላይ ጀነሬት ያደረኩትን አፕሎድ አደርጋለሁ ማለት ነው። እሱን ዋንስ አግሪ ካረኩ በኋላ ቪዲዮን ጀነሬት አድርጎ አስገብቶልኛል ማለት ነው። ዜን አፍተር ስለዚህ ይህን ኢሜጅ እንደ ካራክተር ተጠቅሞ ቪዲዮ እንዲሰራልኝ ነው የፈለኩኝ። ስለዚህ እሱን ካረጋችሁ በኋላ ነው እንግዲህ ነገር ግን ምናልባት ይሄ ኢሜጅ አፕሎድ ያደርግነው ኢሜጅ ወደ ፕሮምፕቱ አሁን ያስገባ ነው ወዳለው ፕሮምፕት ስለመግባቱ እርግጠኛ መሆን አለባችሁ። ስለዚህ እችን የፕላስ ሳይኗን ስትጫኑ አድ ቱ ፕሮምፕት የሚላል እሱን ክሊክ አድርጉ ከላይ። ስለዚህ አሁን በሚገባ ወደ ፕሮምፕቱ ገብቶልናል ማለት ነው። ከዚህ በኋላ ነው መቀጠል የምንችለው። ስለዚህ ይህን ኢሜጅ እንደ ካራክተር ይጠቀማል። ዜን አፍተር ይህንን ደግሞ አማርኛ ስክሪፕት ከChatGPT ትወስዳላችሁ። እኒህን ሴቲንጎች ካስተካከላችሁ በኋላ ይችን ሴቭ ብላችሁ ከወጣችሁ በኋላ ዜን አፍተር ኢንተር ትሉታላችሁ ማለት ነው። ስለዚህ እንደምትመለከቱት የተወሰነ ደቂቃ ከጠበቃችሁ በኋላ እንግዲህ የሆነ የተወሰነ ኢንስትራክሽን መስጠት አለባችሁ ነው። እንግዲህ ባይ ዲፎልት እነዚህ ኤአይ ቦቶች እናንተ የምትፈልጉትን ሪዛልት ለማግኘት የግዴታ እናንተ ጋይድ ማድረግ አለባችሁ ማለት ነው ወደምትፈልጉት። ስለዚህ አፕሩቭ ከማድረጋችሁ በፊት አሁን የእንግሊዘኛ ፕሮምፕት ነው ሊሰጠኝ የሚችለውና ስለዚህ አማርኛ ቪዲዮ ሊሰጠኝ እንደሚችል መጠየቅ አለብኝ ማለት ነው። ኢዝ ዚስ አማሪክ ላንጉዌጅ ስለዚህ አማርኛ ላንጉዌጅ እና አንተም ደግሞ ትንሽ ሞዲፋይ አድርገህ ለኦዲየንሱ ፈን የሚሆን ቪዲዮ ጀነሬት እንድታደርግልኝ የሚል ቴክስት እየጻፉለት ነው። እንግዲህ ግዴታ አፕሩቭ ማድረግ የለባችሁ መጀመሪያ፣ ምክንያቱም እናንተ የምትፈልጉትን ሪዛልት እስከምታገኙ አፕሩቭ አታርጉት። የተወሰነ መጣጣፍ አለባችሁ ማለት ነው። የተወሰነ ከላይ የሚለቅላችሁን ቴክስት በማየት በማመልከት
እናንተ የምትፈልጉትን ሪዛልት እስከምታገኙ ድረስ የግዴታ ከዛ በኋላ ምክንያቱም ዋንስ አፕሩቭ ካደረጋችሁት ከእናንተ ክሬዲት ይወስዳል ማለት ነው 15 ክሬዲት። ስለዚህ እሱን በጣም ዋይዝሊ መጠቀም አለባችሁ። ያው ኢቭን 3 ቪዲዮ ነው ጀነሬት ልታደርጉ የምትችሉት። ከዛ በኋላ አካውንት እየቀያየራችሁ ነው ልሰሩ የምትችሉት ማለት ነው። ስለዚህ እሱን ለማድረግ ሞስት ፕሮባብሊ እንደዚህ ካራክተር አንዳንድ ቴክስቶች የምትጠጣፏቸውን ነገሮች ክሬዲት አይቆርጥም። ከዛ እሱን ካረጋገጣችሁ በኋላ አፕሩቭ ትሉታላችሁ ማለት ነው። ስለዚህ እንደምትመለከቱ እንግዲህ ቪዲዮ ጀነሬት ማድረግ ጀምሯል ማለት ነው። እስኪ እሱን ሰምተን እንመለስ። ለምን እንጠጣ? ለፍቅር፣ ለሳቅ እና ለትንሽ ቅመም። ጤና ይስጥልን። ስለዚህ በዚህ መንገድ መጥቶልና ማለት ነው። ሁለተኛውን ስክሪፕትም እንግዲህ ቻትጂፒቲ ላይ ሄዳችሁ እንደዚህ አድርጋችሁ አሁንም ኮፒ አድርጋችሁ ትመለሳላችሁ። ዜን አፍተር አሁንም ተመሳሳይ የላይኛውን ካራክተር ተጠቅሞ እንዲሰጣችሁ ግዴታ የሆነ ኢንስትራክሽን መስጠት አለባችሁ ማለት ነው። ስለዚህ ሜክ ኦን ዚስ ቪዲዮ ኦን ዘ ሴም ካራክተር አበብ ብየዋለሁ። ከዛ በኋላ ይችን ያመጣኋትን ኮፒ ታረጋላችሁ ማለት ነው። ከዛ በኋላ አሁንም አንዳንድ ሴቲንጎችን ማስተካከል አትርሱ። ኢቭን ኢፍ ምናልባት ከላይ መጀመሪያ ኢንስትራክሽን ብትሰጡት ግን እነዚህን ሴቲንጎች ማስተካከል አትርሱ እና እንዲሁም በአማርኛ ላንጉዌጅ እንዲሰጣችሁ እርግጠኛ እስከምትሆኑ ድረስ እንደነገርኳችሁ መጠየቃችሁን አትርሱ። እናንተ ያው መጠየቅ አትስነፉ እንጂ ምናልባት የተሻለ ጥያቄ ጠይቁት እንጂ ቻትጂፒቲ ደግሞ መልስ ለመስጠት ምንም ችግር የለበትም። ስለዚህ አሁንም አማርኛ ላንጉዌጅ እንደምትሰጠኝና አንዳንድ ፌቸሮችን አዳርገህ ለኦዲየንሱ ፈን የሚሆን ቪዲዮ ስጠኝ ብዬ ጻፉለት። ስለዚህ በቀላሉ እንደዚህ ከተግባባችሁ በኋላ ነው የተሻለ ሪዛልት ልታመጡ የምትችሉት ማለት ነው። ስለዚህ ሁለተኛውን ቪዲዮ አሁን ጀነሬት እያደረገልን ይገኛል ማለት ነው በቀላሉ። ስለዚህ በቀላሉ እንደነዚህ አይነት ቪዲዮዎችን ለማግኘት እናንተም የተወሰነ 2-3 አካውንት ሊኖራችሁ ይገባል። ስለዚህ አሁን አማርኛ ላንጉዌጅ የሚሆን I am going to generalize the second scene where you are using the above uploaded image እያልኩት ነው እንግዲህ። ስለዚህ የላይኛውን ተጠቀም እያልኩት ነው። ስለዚህ ይህን አናላይዝ I am using the above reference uploaded image ምናምን እያለኝ ነው። ስለዚህ ይህን ካለ በኋላ ነው እንግዲህ ኮንፊርም ላደርገው የምችለው ማለት ነው። አፍተር ዛት እንግዲህ አሁን ወደ መስማማት ደርሰናል። ሁለተኛውን ቪዲዮ ይሰጠኛል ማለት ነው። ስለዚህ አሁን አፕሩቭ አለዋለሁ። ቪዲዮንም በቀላሉ ዊዝን ሾርት ፔሪድ ኦፍ ታይም ጀነሬት አድርጎ ይሰጠኛል ማለት። ስለዚህ በዋናነት እናንተ አሁን መጠንቀቅ ያለባችሁ የምትፈልጉትን ሪዛልት ለማግኘት የግዴታ የምትጠይቋቸውም ቱ ዘ ፖይንት የሆነ ፎርዋርድ የሆነ ጥያቄ ቢሆን ጥሩ ነው። ስለዚህ በሚገባ እንግዲህ እንደዚህ አንተ ሁሌ እንዲህ በራስ መተማመን ነው? አይ አንቺን ሳይ ብቻ ነው። እንግዲህ እኔ እድለኛ ነኝ። እኔም ሁለተኛው እንግዲህ በእንደዚህ አይነት መንገድ ቪዲዮን ጀነሬት አድርጎልኛል ማለት ነው። ስለዚህ አሁን ይህንን ዳውንሎድ ማድረግ ነው በቀላሉ። እንደዚህ 3ቷ ነጥብ ላይ ከሄዳችሁ በኋላ ዳውንሎድ የሚል አለ። ዳውንሎድ ፕሮጀክት አድርጋችሁ ወይም በሌላ እዚህ ጋር ቪዲዮ የሚል አለ ከላይ ቪዲዮ የሚል እሷን ክሊክ አድርጉ። ዜን አፍተር የቪዲዮ ሊስቶች ይመጡላችኋል። ከዛ ቪዲዮ ላይ ስትጫኑ የሆነ 3 ነጥብ አለች እንዲህ 3ቷን ነጥብ ክሊክ ስታደርጉ ዳውንሎድ የሚል ታገኛላችሁ ማለት ነው። ስለዚህ በተለያየ መንገድ ቪዲዮዎችን ዳውንሎድ አድርጋችሁ ወደ ጋላሪያችሁ ማስገባት ትችላላችሁ ማለት ነው። ይሄኛውን ደግሞ በኦሪጂናል ሳይዝ ነው ወይም በጂፍ መንገድ ነው። እንደገና የቪዲዮ ኳሊቲው ደግሞ አፕግሬድ ካደረጋችሁ የተወሰነ ክሬዲት ከሰጣችሁት የተሻለ ቪዲዮ ይሰጣችኋል ማለት ነው። ስለዚህ ሁሉንም ቪዲዮ እንደዚህ አድርጋችሁ ዳውንሎድ ካደረጋችሁት በኋላ በቀላሉ እንግዲህ ካፕከት ላይ ወስዳችሁ በትክክል ሐሳቡን አደራጅታችሁ እንግዲህ አፕሎድ ለማድረግ መዘጋጀት ነው። እንግዲህ እኔ እንደዚህ አድርጌ ዳውንሎድ አድርጌያለሁ። በጣም ቀላል ነው። አይ ቲንክ በእንደዚህ አይነት መንገድ እንግዲህ የተለያዩ ክሬቲቭ የሆኑ ቪዲዮዎች አሁን ሰሞኑን ዩቲዩብ ላይ ቲክቶክ ላይ እንግዲህ እነዚህ ቪዲዮዎች በጣም ፈኒ ናቸው፣ ያስተምራሉ። እንደገና ደግሞ ሰው እየተዝናና
የምንበላውም የምንሰማውም እንግዲህ ቲማቲም፣ ድንች፣ ሽንኩርት ሆኗል ማለት ነው። ስለዚህ ካልን በኋላ እንግዲህ ቀጥታ ወደ ካፕከት ቪዲዮዎችን ይዘን መሄድ ነው የሚጠበቅብን። አይ ቲንክ ብዙ ነገር እንዳተረፋችሁበት ተስፋ አድርጋለሁ። አሁንም ቢሆን ምናልባት የተጠቀምኩትን የስክሪፕቱንም ከመጻፍ ከምን የከበዳችሁ ነገር ካለ ኮሜንት ሴክሽን ላይ ብትነግሩኝ እኔም የእያንዳንዳችሁን መልስ የምመልስ ይሆናል። ኢንጆይ አድርጓቸው። ቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ።